የሴኔጋል ተጫዋቾች በ2025 በራባት በተካሄደው የአፍሪኮን የፍጻሜ ጨዋታ ሞሮኮን 1-0 በማሸነፍ ለሁለተኛ ጊዜ የአፍሪካ ዋንጫ ሴኔጋል እንድታገኝ በማድረግ ለሀገራቸው ኩራት ሆነዋል። ተጫዋቾቹ ክሬዲት ይገባቸዋል። በተለይ በዚህ ዓመት ልናሳካው የምንፈልገው ለራሳችን ያቀረብነው ዓላማ ነበርከው በማለት የሴኔጋል አሰልጣኝ ፓፔ ቲያው ከጨዋታው በኋላ ተናግረዋል። ይህን ዋንጫ ለመምጣት እና ለማሸነፍ ጥሩ ዝግጅት አድርገናል። አስቸጋሪ እንደሚሆን አውቀናል እና አንዳንድ ከባድ ግጥሚያዎች ነበሩን፣ በተለይም የመጨረሻው። በእውነት ተሰቃየን፣ ነገር ግን ባህሪን እና ጽናትን አሳይተናል። ተከፍሏል በማለት የሴኔጋል ኮከብ ሳዲዮ ማኔ አክለውም ከዛሬ ሁሉም ነገር መስጠት የነበረብኝ ጨዋታ ነበር፣ ሰበብ አልነበረም። ይህ ግጥሚያ በአፍካን ውስጥ የመጨረሻዬ ሊሆን እንደሚችል ለራሴ ነገርኩት ብሏል።